ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን ኢዚ ነው ዶክተር እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ እኔ ግን እንደሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃል ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት ያበራሉ ኑሮ ጥያቄ የሚሆንባቸው ሰዎች አሉ ምንድነው እሱ እየሆነ ያለው እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ደግሞ ብዙ አመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ እኛ መልሳችን ምንድነው አራት ነገሮች ይፈልጋል አልማዝ ለመሰራት አንደኛ ከሰል የሚሰራው ከመሬት እንድትስር ቅርብ ነው ቆፈር አድርገሽ ታገኛለሽ ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን ታች ነው የሚሰራው አንድ በይ እዛታች መሆን አለበት ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው ሶስተኛ ምን ይፈልጋል ፕሬሸር ይፈልጋል ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት እንደውም ምን አለ HPHT ፕሮሰስ የሚባላል አርቲፊሻል ዳይመንድ የሚሰራበት ሃይ ፕሬሸር ሃይ ቴምፕሬቸር ማለት ነው እና ከሰልን ካርበን ያለው ነገር ወስደው በሃይ ፕሬሸር በሃይ ቴምፕሬቸር በከፍተኛ ቃጠሎ በከፍተኛ ፕሬሸር አስቀምጠው አልማዝ ያደርጉታል ስለዚህ አሁን ወደ ህይወታችን ሳመጣው ያንን አየሁና ከዛ ግን እዛ 500 ኪሎ ሜትር በታች ነው አይደል የተሰራው እንዴት ይወጣል ብለን ጠየቅኩኝ እዛ ከሆነ የሚሰራው ታዲያ እንዴት ነው የሚወጣው አልማዝ ጥልቅ ነው ቮልኬኖ ይፈነዳል ቮልኬኖ ሲፈነዳ ከማግማው ጋር አልማዙ ይወጣና ሰርፌሱ ላይ ይፈሳል ከምድር አሁን ሳውዝ አፍሪካ ለምሳሌ ኦሬንጅ ካውንቲ የሚባል አልማዝ አልነበራቸውም ከዛ ግን ከቮልኬኖ በኋላ ግን አልማዝ ይወጣና ይፈሳል ስለዚህ የሚወጣው በቮልኬኖ ነው አሁን ወደ ህይወታችን አመጣሁት ወደ ህይወት ስታመጪው እኔ ብዙ ትራቭል አደርጋለሁ አሜሪካ ስቴቶች ብዙ ዞር ያለው ካናዳ ብዙ ዞር ያለው ዩሮፕ እዚህም ደግሞ ኢትዮጵያ ውስጥ ብዙ ሰዎችን የማግኘት እድል አለኝ ካውንስሊንግም ስሰራ ብዙ ሰዎችን ለማዳመጥ እድል አለኝ ሰዎችን ታገኝና ይነግሩሻል ጓደኞቼ ያልደረሱበት ቦታ በጣም ይገርማል ይላሉ ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል ምን ማለት ነው ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት ገብተሻል ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም እነሱ ግን ራሳቸውን አወዳድረው በቃ ይገርማል እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል አንድ ክራይቴሪያ ሟሉ ታች መሆናቸው አያውቁትም እነሱ ሁለተኛ አሁንም ሰዎችን ሳገኝ ይሄ ሰፈሪንግ የሚባለው ስቃይ አለባቸው ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን ኢዚ ነው በቃ ምንም ችግር የለም አበባ በአበባ ነው እንላቸዋለን that's not true ምድር ላይ ስቃይ አለ በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ ዝም ብሎ ፊሎሶፈሮቹንም ካይሽን ቡዳ ራሱ ላይፍ ኢዝ ሰፈሪንግ ነው የሚለው ሌላ ነገር አይደለም በቃ ሰፈሪንግ ነው የሚለውና ስቃይ አለ እነዚህ ሰዎች ማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ
ሰፈር ሲያደርጉ ታያቸዋለሽ። ወይ በህመም ይሰቃያሉ፣ ወይ በልጆቻቸው ይሰቃያሉ፣ በመስሪያ ቤታቸው ይሰቃያሉ። ሳፈሪንግ አላቸው፣ ስቃይ አላቸው። ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው። መቼ ነው ማርፈው ይሉሻል ዶክተር፣ እኔ መቼ ነው ማርፈው ይሉሻል የልባቸውን ሲያወሩሽ። እኔ ግን እንደ ሰው እንደው እፎይ ብዬ የምኖረው መቼ ነው ብሎ ይጠይቃሉ። ለምንድነው? ሳፈሪንግ ውስጥ ናቸው። 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። ሁለቱም ክራይቴሪያ ሟሉ። ዝቅ ብለዋል፣ ሃይ ቴምፕሬቸር ውስጥ ናቸው። አያውቁም እነሱ ምን እየተካሄደ እንደሆነ። ከዛ ሶስተኛ ምን ይፈልጋል ብለን ፕሬሸር ይፈልጋል። ጫና አለባቸው። መስሪያ ቤታቸው ጫና አለ፣ ፕሬሸር አለ። ቤት ውስጥ ፕሬሸር አለ፣ ጫና አለ፣ የኑሮ ጫና አለ። ጭምቅ አድርጎ ይዛቸዋል። ላይፍ ጭምቅ አድርጎ ይዛቸዋል። አንዳንዶቹ አሁን ለምሳሌ ገንዘብ ያላቸውን ሰዎች ሀብታሞችን አይተሽ ዝም ብለው ያረፉ ይመስልሻል? ባንክ ዕዳው አለ፣ ሌላው ፕሬሸር አለ፣ ብዙ ነገር አለ። የእያንዳንዱ ሰው ይለያያል የሚያልፍበት መንገድ። ስለዚህ እነዚህ ሰዎች በፕሬሸር ውስጥ የሚያልፉ ሰዎች ናቸው። አጭር ጊዜ ደግሞ አይደለም። 15 ዓመት ይኸውልህ ይላሉ፣ 20 ዓመት በዚህ ሁኔታ እና ተስፋ ቆርጠዋል። በዛ ሁኔታ ኖረው እንደሚያልፉ ሌላ ነገር እንደማይመጣ ያስባሉ። ስለዚህ ዝቅ ብለዋል። ከፍተኛ ስቃይ ውስጥ 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ናቸው። በኑሯቸው በጣም ጫና አለባቸው። ምን እየተደረገ እንደሆነ ግን አያውቁም። ኮል የነበረው ፐርሰናሊቲ ወደ አልማዝነት እየተለወጠ እንደሆነ አያውቁም። ከዛ 15 ዓመት ይቀመጣል። 20 ዓመት በዛ ሁኔታ ይቀመጣሉ። ምን እየሆነ እንደሆነ አያውቁ። እዛ ጋር አሁን እነሱ ዳይመንድ ሆነው ተሰርተዋል። ከዛ እዚችው በቃ በዚችው ኑሮ በዚችው አልፋለሁ ብለው ሲሉ ድንገት በህይወታቸው ያልተጠበቀ ቮልኬኖ ይፈነዳል። አድርጎ ያወጣቸዋል። ሲወጡ ወደ ሰርፌስ ሲወጡ እነዚህ የተሰሩ ሰዎች ናቸው፣ አልማዞች ናቸው፣ ውድ ናቸው። ከዛ ከትሪድር አሁን አልማዝ በዛ መንገድ ሲወጣ ፖሊሽንግ የሚባል አለ። ፖሊሽ ይደረጋል፣ ካቲንግ አለ፣ ይቆረጣል እና አምሮ ደምቆ ከዛ በኋላ የምታገኘውን ቦታ እና ዋጋውን ታውቂያለሽ። ስለዚህ ከሰዎች ህይወት ጋር ሳገናኘው እነዚህ ሰዎች የሚያልፉበትን መንገድ ቢያውቁ መከራቸውን አፕሪሼት ያደርጋሉ። ስቃያቸው ከንቱ እንዳልሆነ ያውቃሉ። ፕሬሸሩ ዝም ብሎ እንዳልሆነ ያውቃሉ። ፐርሰናሊቲያቸው እየተሰራ እንደሆነ ያውቃሉ ብዬ አሰብኩና መጣሁት። ከዛ የአልማዝን ባህሪያት አጠናሁ። አሁን የተሰራው አልማዝ መጀመሪያ ከእንትኑ ሲወጣ ዝም ብሎ ጠጠር ሊመስልሽ ይችላል። ከዛ ፖሊሽ ሲደረግ ካቲንግ ካለፈ በኋላ ነው። ሰዎች ቫልዩሽን ላያውቁት ይችላሉ። እንደውም ምን እላለሁ አንዳንዴ ጠጠር መስለሻቸው የጣሉሽ ሰዎች አልማዝ መሆንሽን የሚያውቁበት ጊዜ አለ። ምክንያቱም ሳይጠረቅ ምናምን ጠጠር ነው የምትመስዩ። ጠጠር ማን ይፈልጋል? ድንጋይ ማን ይፈልጋል? ወስደው ይጥሉታል። ከዛ ግን አልማዝ እንደሆነ ግን በኋላ ያውቃሉ። አሁን 7 የዳይመንድ ባህሪያት አሉ። እነሱን እናውራ። እነዚህ ተሰርተው የወጡ ሰዎችና በዚህ መንገድ ያለፉ ሰዎችና አልማዝ ያመሳሰላቸዋል። ባህሪያቸውን እናውራ። አንደኛ አልማዝ በጣም ጠንካራ ነው። በምድር ላይ የመጨረሻ ብረት ይመስልሻል አይደለም? የመጨረሻ ጠንካራ ነገር ግን ዳይመንድ ነው። በብረት አትቆርጪውም፣ በስለት አይቆረጥም፣ በምንም ነገር አይቆረጥም። አልማዝ የሚቆረጠው በሌላ አልማዝ ነው። እንደውም ጠንካራ ነገሮችን ለመቁረጥ አንዳንድ ቦታ ዳይመንድ ኮትድ የሆነ መቁረጫ ያዘጋጃሉ እና ዳይመንድ በጣም ጠንካራ ነው። እንዲህ ተሰርተው የወጡ ሰዎች አልማዝ ጠንካራ ስለሆነ ማንም ሰው መጥቶ እንደዚህ የሚወጭራቸው አይደሉም። አልማዝን እንደዚህ ልትቧጭሪው አትችይም። ዝም ብሎ በምናምን የሚፋቅ አይደለም። ወርቅ ይፋቃል፣ አልማዝ ዝም ብሎ አይፋቅም። እና ልቁረጥህ ብትዩ አይቆረጥም። ክራሽ ላድርግህ ብትዩ ክራሽ አይደረግም። በጣም ጠንካራ ነው። በዛ ነገር ውስጥ አልፈው በፕሮሰስ ውስጥ አልፈው የሚወጡ ሰዎች ጠንካራ ናቸው። ውስጣቸው ፐርሰናሊቲያቸው ጠንካራ ነው። አይደነብሩም። ረግ አይደለም። የሆነ ነገር መጣብኝ ብለው ብሬክ ዳውን የሚያደርጉ አልቅሰው ምናምን ወድቀው ህይወታቸውን የሚያጠፉ አይደሉም። ብርቱ ናቸው። ውስጣቸው ጠንካራ ነው። ከውጭ ስታያት ቆንጆ ለስላሳ ትመስልሻለች፣ ግን ጠንካራ ነች። ስብዕናዋ ጠንካራ ነው። ሁለተኛው የአልማዝ ባህሪ
ያስገረመኝ ጠንካራ አሲድ ውሰጂና ወርቅ ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ጠንካራ አሲድ ውሰጂና ሲልቨር ላይ ያፈሽበት ከጥቅም ውጭ ነው የሚሆነው። ያንን ጠንካራ አሲድ ግን ወስደሽ ዳይመንድ ላይ ያፈሽበት ምንም አይሆንም። ምንም ዳይመንዱ እንጂ ጥርግ ብሎ ከላዩ ላይ ማን ነው አሲዱ ከላዩ ላይ ጥርግ ብሎ ይነሳና ምንም አይሆንም። ቤዚክ የሆነ ደግሞ ፍሉድ ውሰጂና ያፈሽበት ምንም አይሆንም። አስገራሚ ባህሪው ነው። እነዚህ በዚህ ሂደት ውስጥ ያለፉ ሰዎች አሁን እንዲያውቁ የምንፈልገው አሁን እያለፉ ያሉ ሰዎች አሉ። አሁን ሳፈር እያደረጉ ያሉ ሰዎች አሉ። ተሰርተው ሲወጡ የነገር አሲድ ተዘጋጅቶ ምናምን ይደፉብሻል። ከዛ አለቀለት ይባላል። በቃ አሁን አለቀለት ይባላል። በጥዲም አድርገው ታለቀለት ይባላል። ሰውየው ምንም አይሆንም። ዳይመንድ ነው አልፎ ወጥቷል። ሼክ ኦፍ ነው የሚያደርገው። ያራግፈዋል፣ እንትኑን አሲዱን ያራግፈዋል። ምንም ነገር አይሆንም። የትምነምን ተጠንስሶ ፖይዝነስ የሆነ መርዝ የሆነ ነገር አምጥተው በስብዕናሽ ላይ ይደፉበታል። ስምሽ ላይ ፍቅር ይበልጣል እንዲናት ብለው ይደፉበታል። ምንም አይሆንም። ምንም የመሰራት ጥቅም ይሄ ነው። ሶስተኛው የዳይመንድ ባህሪ እሳት አያቃጥለውም፣ አይቃጠልም። የፈለገ እሳት ቢነሳ ዳይመንድ አይቃጠልም። እነዚህ ሰዎች 500 ኪሎ ሜትር ታልፎ ዝቅ ብለው በዛ ቃጠሎ በዛ ፕሬሸር ኢንዲዩር አድርገው ተቋቁመው የህይወት ቮልኬኖ ያወጣቸው ሰዎች እሳት ቢነሳባቸው የተለያየ አይነት እሳት ውስጥ ብትከቻቸው ይሄ ናቹራል እሳት ሳይሆን የህይወት እሳት ከዛ በኋላ ሲመጣ ስቀውበት ነው የሚያልፉት። አያቃጥላቸው። አይ አዲስ እሳት ሰዎች ሲያስነሱ አውቀዋለሁኝ ይሄን ነው የምትይው ይሄ ያቃጥለኝ ነው የምትይውና እሳት አያቃጥላቸው። አራተኛ ባህሪ ዳይመንድ ወይም አልማዝ ከፍተኛ ሪፍራክቲቭ ኢንዴክስ አለው። ሪፍራክቲቭ ኢንዴክስ ማለት የተቀበለውን ብርሃን የማንጸባረቅ ችሎታ ማለት ነው፣ ሻይን የማድረግ። ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ጨለማ ሆኖ ምድሪቱ ላይ እነሱ ሻይን ሲያደርጉ ታያቸዋለሽ፣ ሲያበሩ ታያቸዋለሽ። ይሄ 15 ደቂቃ ፌም አይደለም፣ ብልጭ ብለው የሚጠፉ አይደሉም። ዴር በቃ አሉ፣ ሁል ጊዜ አሉ፣ ያበራሉ። ኢንፍሉዌንሻል ናቸው፣ ሰዎች ያዩዋቸዋል፣ ለወጣቱ ምሳሌ ይሆናሉ። አልማዝ ናቸው። ስለዚህ ሪፍራክቲቭ ኢንዴክሱ አራተኛ ነው። አምስተኛው ባህሪው የዲስፐርሽን ፓወሩ ነው። ዲስፐርሽን ማለት ደግሞ የፀሐይ ብርሃን አለ። ፀሐይ ብርሃን ስታዩ ነጭ ነው፣ ግን ውስጡ የተለያዩ ቀለማት አሉ። ቢጫ፣ ብሉ፣ ፐርፕል፣ እንደዚህ 7 አይነት ቀለማቶች አሉት። ዳይመንድ ምንድነው ባህሪው የሚያደርገው? ቀለሙን ይቀበልና ሪፍሌክት ማድረግ ብቻ ሳይሆን ቀለሙን ወደ 7 ብርሃኑን ወደ 7 ይሰነጠጥቀዋል። 7 አይነት ላይት ያወጣዋል። ሪፍሌክት ሲያደርገው ቀዩን፣ ብሉን፣ ግሪኑን፣ የሎውን ምኑ እንደዚህ 7 አድርጎ ያወጣልሻል። ስለዚህ ምን ይሰራል ማለት ነው? ሬንቦ ይሰራል፣ ቀስተ ደመና ይሰራል። እና እንደዚህ የሚያምር ብርሃኑን አንጸባርቆ ከዛ የቀስተ ደመና ያወጣልሻል። ዲስፐርሽን ፓወር ነው የሚባለው። አንዱን ላይት መበታተን ይችላል ማለት ነው። እነዚህ አልማዝ ሆነው የተሰሩ ሰዎች ስታያቸው ፍቅር አግኝተሻቸው አያውሩሽ። ዝም ብለሽ እንደዚህ ያቸው ትስማኛለሽ። ቀስተ ደመና መጽናናት አይደል? ኮምፎርት አይደል? ቃል ኪዳን አይደል? ዝም ብለሽ እንደየተሻቸው ትስማኛለሽ። አጭር ምክር ከመከሩሽ፣ በጣም አጭር ምክር አይዞሽ ፍቅር ካሉሽ እንኳን ትጽናኛለሽ። እና ሰው እያያቸው ይጽናናል፣ እያያቸው ተስፋ ያገኛል፣ ቃል ኪዳን ይታየዋል፣ ሬንቦ ይታየዋል። እና በቃ ኮምፎርት ናቸው። ቤተሰብ ውስጥ ኮምፎርት ናቸው። ጓደኞች መካከል ኮምፎርት ናቸው። መጽናናት ነው የምታየው። ስድስተኛው የአልማዝ ባህሪ ከምንም ነገር በላይ ፒውር ነው። ፒውሪቲ ያለው። አሁን የወርቅ ብዙ ውስጡ ቆሻሻዎች አሉ አይደል? ፕሮሰስ ተደርጎ ነው። ዳይመንድ ውስጥ አለ ከተባለ ቆሻሻ ናይትሮጅን አለ። ከዛ ውጭ ፒውር ነው። እነዚህ በመከራ ያለፉ ሰዎች
አልማዝ ሆነው የተሰሩ ሰዎች የቂም ቆሻሻ አታገኝባቸውም። ይቅር ያለ ማለት ቆሻሻ አታገኝባቸውም። የዘረኝነት ቆሻሻ አታገኝ፣ ክፋት፣ ተንኮል፣ ምቀኝነት የሚባሉ ቆሻሻዎች አታገኝባቸውም። ፒዩር ናቸው፣ ንጹህ ናቸው። ውስጣቸው ልባቸው ንጹህ ነው። ያ ደግሞ እጅግ የከበረ ነው። ስለዚህ ፒዩሪቲ አላቸው ማለት ነው። ሰባተኛው የዳይመንድ ባህሪ ውድ ነው፣ በጣም ውድ ነው። አልማዝ የሚሸጥበት 4C የሚባሉ አሉ። ምን መሰለሽ? ካራት ያለው አልማዝ ካራት ልክ እንደ ወርቅ ካራት አለው አልማዝም። ሁለተኛ ከለር፣ ሶስተኛ ካቲንግ የተቆረጠበት መንገድ፣ ከዛ ክላሪቲ። በእነዚህ አራት ሲዎች ይባላሉ። ዳይመንድ ውድ ነው፣ በጣም ውድ ነው። እነዚህ ሰዎች ውድ ናቸው። አይተሻቸው ሀብት ላይኖራቸው ይችላል። ቆንጆ መኪና ለአሁንኛ በህብረተሰቡ ሰው የሚገምትበት የሚነዳው መኪና፣ ልብሱ እኮ የሚለብሰው ልብስ እኮ ዲዛይነር ነው፣ የምትቀባው ሽቶ፣ የምትይዘው ቦርሳ ነው የሚባለው። እነሱ እንደዛ ላይሆኑልሽ ይችላሉ፣ ግን ውድ ናቸው። አሁን ይህ የምንለው ለምንድን ነው? ፕሮግራማችንን በተለያየ መንገድ የሚያዩ ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድን ነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ? ጓደኞቼ እዛ ናቸው፣ እኔ እዚህ ነኝ። ስቃዩ ማብቂያ የለውም። ፕሬሸሩ በጣም ከባድ ነው። ደግሞ ብዙ ዓመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ። እኛ መልሳችን ምንድን ነው? አይደለም፣ ያልፋል። በቮልኬኖ ተወጫለሽ፣ አንድ ቀን አለሽ፣ በቮልኬኖ ተወጫለሽ። በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው፣ ፕሮሰስ እየተደረግሽ ነው። በጣም የከበረ ካራክተር፣ የከበረ ፐርሶናሊቲ እየተሰራ ነው። ስለዚህ ኢንዲዩር አድርጉት። አቋራጭ እንደውም መንገድ አትፈልጉ። በዛ ውስጥ እለፉና አልማዝ ሆናችሁ ትወጣላችሁ።